በቀይ ሽብር ጊዜ የነበሩትን ብዙ ግድያ የተፈጸመባቸውን ቦታዎች አይታችሁ እንደሆነና ያልተፈጸመባቸውን ብዙ ዲተርሚን የሚደረግ የነበረው በቀበሌው ሊቀመንበር ማንነት ላይ ነበር። እኔ በደንብ አስታውሳለሁ። ሳሪስ ውስጥ አቶ ቦጋለ የሚባሉ መጀመሪያ ብርሃኔ የሚባል የቀበሌ ሊቀመንበር ተሾመ። በደንብ መጀመሪያ ያደረገው ብርሃኔ የሆነ አዲስ ጎማ ፋብሪካ ወርና የሚሰራ የነበረ ሰው። የኔ አባት አቶ ነጋ አንድ ስሪ ፔጆ ነበሩ። በመጀመሪያ ሄዶ ይሄ ለቀበሌው ስራ ያስፈልጋል ብሎ ፔጆውን ወስዶ መንዳት ነው። ከዚህ መጀመሪያ ሰው ይሄ ለከፍተኛ የመንግስት ስራ ያስፈልጋል ብሎ ወሰደ። ከዛ በኋላ በቃ ትንሽ እንደው የተሻለ የለበሰ ወር የተሻለች መልክ ያላት ሴት የምትባል ነገር በቃ አልተረፈም። በቃ ጨረሰው ነው የምላችሁ። ሰው በኋላ ሰው በጣም እንትን አደረገና በቀበሌ ምርጫ ላይ አቶ ቦጋለን መረጠ። አቶ ቦጋለ በዛ ጊዜ እኛ ምድረገነት የሚባል እግር ኳስ ቡድን ነበረ። የሱ የበላይ ጠባቂያችን ነበሩ። ሰፈሩን በሙሉ ያውቁታል። በአካባቢው በጣም የተከበሩ ሰው ነው። እኛ ሰውዬ ያደረጉት ከዛ በኋላ በአካባቢው ወጣት ለማሰር ደርግ ሲፈልግ ኦር የከፍተኛ ሰዎች ምናምን እንደዚህ አይነት ሰዎች እንፈልጋለን ተዘጋጁ ሲሉ ቀስ ብለው ትናንሽ ልጆች ልቀው በየቤቶቻቸው እየሄዱ ዛሬ ሊይዟቸው ሊመጡ ነውና አውጡ ይላሉ። በዛ መልክ በጣም ብዙ ወጣት ነው ያዳሉት። ለዚህ ነው ቀበሌ ላይ ነው መንግስት የሚጀምረው። የምትገናኘው ከቀበሌ ጋር